ለምሳሌ በሰዎች ላይ መልስ የሚሰጡ ሰዎች ይኖራሉ አንዳንዱ አላህ Subhanahu Wa Ta'ala ወፍቆት መልስ በሚሰጥ ጊዜ ረድ በሚያደርግ ጊዜ የአላህ Subhanahu Wa Ta'ala ሸሪዓ መሰረት ያደርጋል ወላ እና በራኡ ይሄንን መሰረት ያደረገ ይሆናል በሐቅ ይናገራል ሌላው ግን ሹህራን ፈልጎ ይናገራል ለምሳሌ የተሻሉ ሰዎች ላይ ይናገራል የተሻሉ ሰዎች ላይ በመናገሩ የታወቀ ይሆናል ዋጋውን አግኝቷል በርግጥ እዚህ ዱንያ ላይ ብቻ እንዲህ አይነት ነገሮች ከቀልብ ጽዳት ጋር የሚያያዙ ናቸውና በጣም ጥንቃቄ ያስፈልገዋል በዚህ ዘመን በርካቶች ለምሳሌ ሶሻል ሚዲያ ላይ ራሳቸውን ግልጽ ያደርጋሉ የተለያዩ ተገቢ ያልሆኑ ነገሮችን ግልጽ በማድረግ በመናገር በማሳየት በመሳሰለ ነገር ይሄ ሁሉ ምን ተፈልጎበት ነው ዱንያ ተፈልጎበት ነው ሹራ ተፈልጎበት ነው ሰለፎቻችን ከዚህ ይጠነቀቁ ነበር በጣም እና አብዱላህ ኢብኑ ሙባረክ የመሳሰሉ ታላላቅ ሰለፎች ይህንን በተመለከተ የነበራቸው ሁኔታ እጅጉን ያስለቅሳል እኛ ሐል ጋር ስታነጻጽረው በርግጥ ይነጻጸር የሚገባው አይደለም የአላህ Subhanahu Wa Ta'ala ባሮችና ሙጅሪሞችን ማነጻጸር ነው የሚሆነው እነሱንና እኛን ማነጻጸር ብዙ ጊዜ ችግሮች ሲነገሩ ነው መልካም የሚሆነው ችግሮች ሲነገሩ ወደ መፍትሄው ልትንቀሳቀስ ትችላለህ አሊያ ከነ ችግርህ ግን ራስህን መልካም አድርገህ የምታስብ ከሆነ ከባድ ነው በስተት ሰዎች እኛን መልካም እያሉ ማሰባቸው ይበቃል ነገሩ በጣም የሚያሳዝነው ይሄ ራሱ ሊያሳመን ይገባ ነበር ሰዎች እኛን መልካም አድርገው ማሰባቸው ማለት ነው እንደኛ አይነቱ መልካም ከተባለማ የዲን ሰው የለውም ማለት ነው طيب